ተፈጸመ። እስኪ አብራችሁኝ በሉ። ለምን ብቻ ይናገራለሁ? ተፈጸመ በሉ እስኪ። ብዙ ሰው ማለት አይወድም ማለት ነው። እስኪ ተፈጸመ በሉ በደንብ። ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። በድንግል ማርያም የአባቶች ተስፋ ተፈጸመ። በቀራንዮ መድኃኒት መስቀል ተተከለ። በቀራንዮ መድኃኒት መስቀል ምን አለ? አያችሁ፣ ዛሬ ማለት ክርስቲያኖች፣ ዛሬ ማለት በዕለተ ዓርብ ክርስቶስ ያደረገው ነገር በቀራንዮ መስቀል ተተከለ፣ የመርገም እሾህ ደግሞ ተነቀለ ማለት ነው። ስቅለቱን ስታስቡ ሁሌም የመርገም እሾህ የተነቀለበት የመድኃኒት መስቀል ደግሞ የተተከለበት ቀን ነው። እሾህ ተነቅሎልን የሚያደማን የሚያቆስለን የዲያብሎስ መውጊያ ተነቅሎ የዳንበት መስቀል ደግሞ የተተከለበት ቀን ነው። መውጊያውን ነቅሎ መድኃኒታችንን ተክሎ ያዳነን ፍቅሩ በቃል የማይነገርለት መድኃኔ ዓለም ክብር ምስጋና ለስሙ ይሁን። ይሄ ፍቅር ነው ዛሬ የሚነገረው። በሌላ መልኩ አንድ የመጨረሻ ነገር ልንገራችሁና ማጠቃለያ እናድርግ። በኦሪት ዘፍጥረት ምዕራፍ 28 ላይ ደግሞ ሌላ አስገራሚ የተተከለ ነገር እናያለን። ምንድነው የተተከለው ያላችሁ እንደሆነ አንድ ያዕቆብ የሚባል በኋላ እግዚአብሔር ባርኮት 12ቱን ልጆች የሚወልድ ሰው ነበረ። ያዕቆብ ይባላል። ብዙዎቻችሁ የምታውቁት ይመስለኛል። ያዕቆብ የይስሐቅ ልጅ ወንድሙ ኤሳው ተጣልቶት ከእናት ከአባቱ ቤት ተሰዶ ወደ አጎቱ አገር ወደ ሶርያ ተሰደደ። ወንድሙ አሳደደው። ምኑ አሳደደው አልኳችሁ? ከአንድ አባት ከአንድ እናት የተወለደ ኤሳው የሚባል ልጅ ነበረው። ክርስቲያኖች፣ ሰይጣን ሰው ካጣ በነገድ የተለያየ፣ በቋንቋ የተለያየ፣ በሃይማኖት የተለያየ ሰው ካጣ ወንድም ራሱ ሌላ ጠላት ሆኖ መነሳቱ አይቀርም። አሁን ብዙ ሰበብ አለው ለሰይጣን። ቢያንስ በሃይማኖት ተለያይተንለታል፣ በቋንቋ ተለያይተንለታል፣ በነገድ ተለያይተንለታል። እኛና እነሱ የምንባባልበት ብዙ ነገር አለ። አሁን ያኔ በቋንቋ እንዲሆኑ፣ በሃይማኖት እንዲሆኑ፣ በነገድ እንዲሆኑ ከአንድ እትብት የተቆረጡ ያዕቆብና ኤሳው በአንድ ቤት መኖር አልቻሉም። መቼም ይሄን ስናስብ ሰይጣን ምን ያህል ክፉ እንደሆነ የምናየው፣ የሰው ልጅም ምን ያህል ክፉ እንደሆነ በነገራችን ላይ ሁሌ በሰይጣን ማሳበብ ጥሩ አይመስለኝም። ይሄ ራሱ የሰው ክፋትም ሊታይበት ይችላል። የራሱን ወንድም ጠልቶ ከቤት አስወጣው፣ አባረረው። ወንድሙን ፈርቶ በምድረ በዳ አደረ፣ መንገድ ላይ አደረ፣ ጎዳና ተዳዳሪ ሆነ። ያዕቆብ መንገድ ላይ አደረ ማለት ነው። እና መንገድ ላይ ሲያደር ያዕቆብ አንድ ህልም አየ። ያ ህልም በዘፍጥረት ምዕራፍ 28 ላይ የተጻፈው ባጭሩ ሲተረክ ከምድር እስከ ሰማይ የተዘረጋ መሰላል ነበረ። ከምድር እስከ ሰማይ፣ ከምን እስከ ምን አልኳችሁ? ከምድር እስከ ሰማይ የተዘረጋ መሰላል ነበረ። እና ያዕቆብ ምን አለ? ይህ የሰማይ ደጅ ነው አለ። እስኪ አብራችሁ በሉ፣ ይህ በሉ፣ የሰማይ ደጅ ነው። በዚህ የእግዚአብሔር ቤት ይሰራል። ይህ የሰማይ ደጅ ነው አለ። መሰላሉ የተተከለበትን ቦታ የሰማይ ደጅ ብሎ ጠራው ያዕቆብ። እና ዘይት አፈሰሰበትና ቤተ መቅደስ ይሰራል ብሎ ትንቢት ተናግሮ ጥሎት ሄደ። እግዚአብሔር በዙፋን ላይ ተቀምጦ አየው። በዚያ ተባረከ። ስለተባረከ እግዚአብሔርን በዚያ ስላየ የሰማይ ደጅ ነው አለ። ህልሙን አባቶቻችን በብዙ መንገድ ተርጉመውታል። ለዛሬ ብቻ የሚስማማውን የወራዊውን በዓል የተመለከተውን ነገር ልንገራችሁ። ረጅሙ መሰላል ምንድን ነው? ሊቃውንት እንዲህ ብለው ተረጎሙት የያዕቆብን ህልም።
መስቀል ነው አሉ። ሌላ ትርጓሜዎች አሉ። ሌሎቹ እዚህ ያሉ ሊቃውንት መምህራን ይነግሯቸዋል። መቼ መስቀል ነው በመሰላል አምሳል የተገለጠ ከምድር እስከ ሰማይ የተዘረጋው መሰላል የክርስቶስ መስቀል ነው ብለው ተረጎሙ። ምስጢሩ ደግሞ ይደንቃል። ክርስቲያኖች መሰላል ምንድነው ስራው? እስኪ የመሰላልን ግብር ንገሩኝ ባጭሩ። መሰላል ምንድነው? መውጫና ምንድነው? አቤት መውረጃ። መውጫና መውረጃ። መሰላል በባህሪው ከመውጣት ነው የሚያስጀምረው ከመውረድ ነው? እስኪ ንገሩ። አቤት የያዕቆብ መሰላል ግን ከመውረድ የጀመረ ነው። ትንሽ ለየት ይላል። ከመውረድ የተጀመረ መሰላል፣ ታሪክ የጀመረበት መሰላል ከመውረድ። ምንድነው የመሰላል? መስቀል ብያችኋለሁ። እንዴት የያዕቆብ መሰላል መስቀል ሊሆን ቻለ ያላችሁ እንደሆነ ሳዊሮስ የሚባል የቤተ ክርስቲያን ሊቅ አለ። ሳዊሮስ ዘስሙናይን ይባላል። ዕፀ በለስ አዳምን ከስህተቱ እንዲወድቅ አደረገው። አዳም ዕፀ በለስን በልቷልና ያን ዕፀ በለስ ደግሞ ክርስቶስ ተሰቀለበት ይላል ሳዊሮስ። በጣም ይገርማል። አዳም ፍሬውን በልቶ የሞተበትን ዕፀ በለስ ክርስቶስ ተሰቀለበት ይላል። በዚህ አጋጣሚ ትምህርት እንዳይሰፋብኝ እንጂ ክርስቶስ የተሰቀለበት አንድ መስቀል ነው። መስቀሉ አንድ ቢሆንም እንጨቱ 7 ነው። ስንት ነው አልኳችሁ? አቤት 7 እንጨት ነው አንድ መስቀል የተሰራበት። እስኪ የተከታተላችሁኝ ሰዎች በደንብ ንገሩኝ። ስንት መስቀል ስንት እንጨት? 7 እንጨት ስንት መስቀል? አንድ መስቀል ነው የሆነው። 7 እንጨት። እዚህ ደግሞ ይለያል። እኔ አሁን በሌላ ደብር ህዝቡ እየቸኮለ ስለሆነ ሊሉኝ ነው የመሰለኝ። ህዝቡ አይቸኩልም፣ የሚቸኩለውም ይቸኩል የሚሉት። ልቀጥል፣ በዚህ መሰላል እንመላለስ። እሺ አንድ መስቀል 7 እንጨት። በጣም የሚደንቅ ነገር ነው። ምንድነው ይሄ የሆነው? አዳም ዕፀ በለስን በላ ይለናል ሳዊሮስ እና ዕፀ በለስን በልቶ ፍሬውን በልቶ ሞተ። ክርስቶስ ደግሞ ለመስቀል ሲዘጋጅ ወደዚህ ምድር ሲመጣ አይሁድ የሰበሰቡት አንድ መስቀል ለመስራት 7ቱን አሁን አልነግራችሁም፣ አንዱን ነግራችኋለሁ። ከ7ቱ አንዱ ዕፀ በለስ ነው። ከ7ቱ አንዱ ምንድነው አልኳችሁ? ዕፀ በለስ ነው አለ። ከ7ቱ እጽዋት አንዱ ዕፀ በለስ ነው። ተመልከቱ እንግዲህ መስቀል ሆኖ የተሰራው ዕፀ በለስ ራሱ ነው። ይህንን ምናልባት በሕክምና ላይ ያሉ ሰዎች ብዙ ሳይኮርጆ የቀረ አይመስለኝም። ከበሽታ መድኃኒት መስራት በሕክምና ላይ ያሉ ሰዎች ያውቁታል። ብዙ ጊዜ ክትባት የሚሰራው ሌላም መድኃኒት፣ ለምሳሌ እኛ ብዙ የምንፈራው የእባብ መርዝ ለጓጎለ ደም ፍቱን መድኃኒት ሆኗል። እኔ እዚህ ሀገር ሐኪሞች ይጀምሩት አይጀምሩት አላውቅም፣ ግን የጊንጥና የእባብ መርዝ በጣም ውዱ የዓለማችን መድኃኒት እንደሆነ ለረጋ ደም ለመሳሰሉት ነገሮች እንደሚጠቀሙበት ይታወቃል። ከዚያ ውጪ ብዙዎቻችን የምናውቀው ክትባት ያው ሌሎች ነገሮች እንዳሉ ሆኖ በሽታውን ከሚያመጡ ከራሱ ከበሽታው የተሰሩ መድኃኒቶች ናቸው። ይህን ማን ጀመረው ያላችሁ እንደሆነ ከበሽታ መድኃኒት መስራት የጀመረው ራሱ መድኃኔዓለም ነው፣ ማንም አይደለም። ከበሽታ መድኃኒት መስራት፣ ከበሽታ ምን መስራት አልኳችሁ? አዳም የዕፀ በለስን ፍሬ በልቶ ሞትን ወደዚህ ዓለም አመጣ። እሱም ሞተ የዕፀ በለሱን ፍሬ በልቶ። የዕፀ በለስን ፍሬ የሞት ፍሬ እንደሆነ ነበር የምናውቀው። አዎ ነበረ ነው። ከዚያ የሞት ፍሬ ሌላ መድኃኒት ተሰራ። ያ መድኃኒት ምንድነው? ክርስቶስ ስጋውን የቆረሰበት፣ ደሙን ያፈሰሰበት፣ እርቃኑን የተሰቀለበት፣ መለኮታዊ ፍቅሩን የገለጠበት ያ
የበለስ ግንድ ደግሞ የበለስ እንጨት ደግሞ ዛሬ መሰላል ሊሆን በቀራንዮ ተተከለ። መሰላል ሆኖ በየት ተተከለ አልኳችሁ? በቀራንዮ ተተከለ። አያችሁት? አዳም መጀመሪያ ይሄንን የጸበለስ ፍሬ በልቶ ከገነት ወደ ምድር ወረደ፣ ወደዚህ ምድር ወረደበት። መሰላል ሆኖ ከላይ ወደዚህ ምድር ወረደ፣ ወደ ሲኦል ሁሉ ወረደ። በዚህ መሰላል በጸበለሱ ማለት ነው። የጸበለሱን ፍሬ በልቶ አዳም ከገነት ወደዚህ ምድር ወረደ። እዚህ ምድር ብቻ አይደለም እስከ ሲኦል ድረስ ወረደበት በዚህ መሰላል። ይሄ መሰላል ምንድነው? እስኪ ንገሩኝ። ዕፀ በለስ። ዕፀ ምን አልኳችሁ? አዳም የዚህን መሰላል ፍሬውን በላው። ፍሬውን ምን አለው? በላ። ስለዚህ ተመልከቱ፣ የዕፀ በለሱን ፍሬ በልቶ ከሰማይ ክብር ከሰማይ ጸጋ ወርዶ እስከ ሲኦል ድረስ ዘቀጠ። አያችሁት? ከመውረድ ጀመረ ያልኳችሁ ለዚህ ነው። እኛ የምናውቀው መሰላል መጀመሪያ ወተንበት ነው የምንወርድበት። አዳም ግን መሰላሉ ላይ ታሪኩን የጀመረው በመውረድ ነው። የዕፀ በለሱን ፍሬ በልቶ ወረደ፣ ከክብሩ ወረደ፣ ከጸጋው ጎደለ፣ ክብሩን፣ ጸጋውን፣ ልጅነቱን አጣ፣ ተገፈፈ። አያችሁት? መሰላሉ ወረደበት። በዚህ መሰላል ከክብሩ ወረደ፣ ከጸጋው ወረደ፣ ከገነት ተሰደደ ማለት ነው። አሁን መድኃኔ ዓለም ኢየሱስ ክርስቶስ ደግሞ እሾሁን ነቅሎ መስቀሉን ተክሎ መድኃኔ ዓለም ቀራንዮ ላይ ፍቅሩን ሲገልጥልን ምን አደረገ? አዳም የበላውን ዕፀ በለስ ፍሬውን ትቶ ግንዱን አይሁድ እንዲያመጡት አደረገና መስቀል እንዲያደርጉት አደረጋቸው። እዚያ መስቀል ላይ የዕፀ በለሱ ግንድ ላይ ደሙን አፈሰሰበት፣ ስጋውን ቆረሰበትና በሲኦል የወደቀውን አዳምን በሲኦል 5500 ዘመን በስብሶ የኖረ የነበረ አዳምን የሲኦል ምርኮኛ የሲኦል እስረኛ የነበረውን አዳምን ከገነት አውጥቶ እንደገና ወደ ቀደመ ክብሩ የወሰደው በወረደበት መሰላል እንደገና ወደ ላይ እንዲወጣ ያደረገው ያዕቆብ ባየው መሰላል ነው። ያ መሰላል ምንድነው? መስቀል ነው። ክርስቲያኖች አምላካችን መድኃኒታችን ኢየሱስ ክርስቶስ እሾህን በእሾህ ስራውን እንዲህ አድርጎታል። እሾህን በእሾህ ምንን በምን አልኳችሁ? እንዴ ማዳኑ በምንድን ነው? ለምሳሌ ያ ረቂቁ ዲያብሎስ በምን አድሮ ነበር አዳምንና ሔዋንን ከገነት ያባረራቸው? በምን አድሮ? አቤት! ረቂቁ ዲያብሎስ በምን አደረ? በእባብ በሉ እንጂ በምን? በእባብ በሌላ አደረ? አያችሁት? ረቂቁ ዲያብሎስ ግዙፍ እባብን ተጠቅሞ አዳምና ሔዋንን ከዚያ አስወጥቷቸው ነበረ ከገነት። ታዲያ እግዚአብሔር ምን አለ? ወበከመ ተሃባ ሰይጣን በጉልቱ ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ቃለ እግዚአብሔር። አያችሁ? እባብ በተንኮሉ ረቂቁ ዲያብሎስ በተንኮሉ በእባብ አድሮ አዳምና ሔዋንን ድል እንዳደረጋቸው ከገነት እንዳስወጣቸው እንደዚህም ሁሉ ረቂቁ መለኮት የገዘፈ ሥጋ ባላት በድንግል ማርያም አደረ። ረቂቁ መለኮት የገዘፈ ሥጋ ባላት በማን አደረ? አቤት! በነገራችን ላይ እስኪ ጥያቄ በጣም ቀላል እና ግልጽ ጥያቄ ልጠይቃችሁ። በዚህ ምድር ላይ የምትፈሩት ተንቀሳቃሽ እንስሳ ምንድን ነው? ወይም ደግሞ ነፍስ ብለን የምንጠራው ምን ትፈራላችሁ? የከተማ ሰው በእርግጥ ከእባብ አብልጦ አይጥ ይፈራል። እኔ በጣም ነው የሚገርመኝ እንዴት እንደሆነ። እባብን በእጁ ይዞ መጫወቻ የሚያደርግ ሕፃን አይጥ መጣ ሲባል ከተማ የሚጠቡ መርዝ የላት ሲጀመር ቤተሰብ ሁሉ መሆን የምትችል ፍጥረት እኮ ናት። ምኗን እንደምትፈሯት እኔ ሁሉ እንጃ። እባብ ግን ሲዝለገለግ ራሱ እንዴት እንደሚያስጠላ። በእርግጥ ይሄ ቻይኖችን የሚመለከት አይመስለኝም። ምን ለማለት ፈልጌ ነው? በጣም የምንፈራው እርግጠኛ ብዙዎቹ ሁሉም ባይባል እንኳን አብዛኛው ሰው የሚጠላው እባብ ነው። እውነት ሐሰት? ግን የሚገርማችሁ እንደው ዝልግልግ ስለሆነ ብቻ የምንፈራ ይመስላችኋል? የታሪክ ዲኤንኤያችን የሚያሳየው ጠላትነቱን ጭምር ነው። ምንም እንኳን ቢሻር ምንም እንኳን ቢያልፍ ተመልከቱ። ይሄ እባብ የማን ማደሪያ ሆኖ ነበረ?
አቤት ምን አላችሁ? የዲያብሎስ ማደሪያ ነበር። ነፍሳችን ታውቀዋለች። ስለዚህ አብዝታ ትሳቀቃለች። እባብን ማየት አንወድም። የዲያብሎስ ማደሪያ ነበራ። በተመሳሳይ መልኩ እኛ የዲያብሎስ ማደሪያ ሆነ ብለን የምንጠላው እባብ እንዲህ የሚያስፈራ ከሆነ መለኮት ያደረባት ድንግል ማርያምስ ማን ይፈራታል? እስኪ ንገሩ። ዲያብሎስ ያደረበትን እባብ እኛ እስከ ዛሬ ድረስ የምንፈራው ከሆነ እስከ ዛሬ ድረስ የማንወደው ከሆነ በተመሳሳይ መልኩ እግዚአብሔር ወልድ መለኮት ያደረባት ድንግል ማርያምን ደግሞ እነንትና ሊወዷት አይችሉም ማለት ነው። አያችሁ ልዩነቱ? ሁለቱም ማደሪያዎች ናቸው። ሁለቱም ምኖች ናቸው አልኳችሁ? አቤት ማደሪያዎች ናቸው ሁለቱም። እባብ የማን ማደሪያ ሆኗል? ስለዚህ አብዝተን እንጠለዋለን። ድንግል ማርያም የማን ማደሪያ ሆነች? የእግዚአብሔር ማደሪያው እናት ሆነች። ስለዚህ እንግዲህ ድንበሩን እዩት። ልዩነታችን ይሄ ነው። ዲያብሎስ ድንግል ማርያምን አብዝቶ 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 የሚጠላበት ምክንያት ይሄ ነው። 5500 ዘመን በነፍስና በስጋ በዚህ ምድር ላይና በሲኦል ነግሶ የነበረው መንግስቱ የተሻረ መለኮት ከድንግል ማርያም ተሰውሮ ተወልዶ ነው። ተሰውሮ ተወልዶ ምን ብሎ ተወልዶ አልኳችሁ? ተሰውሮ ማለት ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ሲገለጥ ማንም እንኳን ዲያብሎስ አይሁድ እንኳን ታምራቱን እያዩ ኢየሱስ ክርስቶስ አምላክ ነው ብሎ ማመን አልቻሉም። ዛሬም አያምኑበትም። ሲራብ ሲጠማ እያዩት አምላክ ነው ብለው አላመኑም። ሲሰደድ እያዩት አምላክ ነው ብለው አላመኑም። ለምን? መለኮቱ በድንግል ማርያም ስጋ ተሰውሯል። መለኮቱ በምን ተሰውሯል? በድንግል ማርያም ስጋ። ከሷ በነሳው ስጋ መለኮቱ ተሰውሯል። ተሰውሯል ማለት ተዋህዷል። መለኮት አይደለም የሚታየው፣ ስጋ ነው የሚታየው። ስለዚህ ኢየሱስ ክርስቶስን ፍጡር ይሉታል። ልክ ሔዋን እንደተሳሳተችው ማለት ነው። አሁን ሔዋን የሚያናግራት አይዞሽ ብይ ጠጪ እንደ እግዚአብሔር ትሆናላችሁ እንጂ ሞቱን አትሞትም የሚላት ዲያብሎስ ነው ብላ ለአፍታም አልገመተችም። የሚያናግራት አይዞሽ እግዚአብሔር ትሆናላችሁ እንጂ ሞቱን አትሞቱም ብሎ የሚያወራት ማን እንደሆነ እሷ አልገመተችም። እሷ የምታስበው ከማጋ እያወራሁ ነበር ብላ ነው፣ ከእባብ ጋር። በውስጡ ሶፍትዌሩ ዲያብሎስ እንደሆነ አታውቅም። ውስጡ ምን እንደሆነ አታውቅም። አያችሁ፣ በተመሳሳይ መልኩ ነው ድህነታችን የሆነው። ዲያብሎስ ረቂቅ ነበረ፣ ገዝፎ አሳሳተን። በግዙፍ ስጋ አድሮ አሳሳተን። መለኮትን ተመልከቱ፣ መለኮትን ረቂቅ ነው። ረቂቅ ባህሬን ይዤ ብመጣ ዲያብሎስ ይነቃል። ዲያብሎስንስ እንዲያው መለኮት አሸነፈው ቢባል ምን ይገርማል አለ። ምን ይገርማል? አሁን መለኮት ዲያብሎስን ቢያሸንፈው ይደንቃል አይደንቅም? እስኪ ንገሩ። ዲያብሎስ ፍጡር ነው፣ ምንም ክፉ ቢሆን። ዲያብሎስ ምንድነው አልኳችሁ? ፍጡር ነው። መለኮት ፈጣሪ ነው። ታዲያ ፈጣሪ ፍጡሩን አሸነፈ፣ ዜና ይሆናል እንዴ? ብርቅ ድንቅ ይሆናል እንዴ? ምኑ ድንቅ ይሆናል? አያችሁት? ኃያሉ መለኮት ደካማ ስጋን ተዋህዶ ደካማ ስጋን ለብሶ ሲመጣ ዲያብሎስን ያሸነፈው በመለኮታዊ ባህሪው አይደለም፣ በደካማ ስጋ ነው። ይሄንን ትምህርተ ኅቡዓት የሚባል እዚህ ያሉ የመጽሐፍ ሊቃውንት የሚተረጉሙት እንዲህ አለ። አርአያ ዘኢይማስን ዘቦቱ የሚሞት አካል ያለው አርአያ ዘኢይማስን የማይሞት አካል ያለው ዲያብሎስ። እስኪ አብራችሁ ይበሉ። የማይሞት አካል ያለው ዲያብሎስ በሉ እስኪ። ምን ነው አላላችሁ? የማይሞት አካል ያለው ዲያብሎስ በሉ እስኪ በደንብ። በሚሞት አካል ድል ተነሳ። አሁን የማይሞት
አካል መለኮት ሆኖ ቢመጣና ዲያብሎስን ቢያሸንፈው ምን ይደንቃል? ስለኛ ወርዶ ተወልዶ ደካማ ስጋን ለብሶ ተርቦ መስቀል ተሸክሞ ጨርቅ አገልድሞ ስለኛ ባይደክም ስለኛ ተጠማው ባይል የሚራብ የሚጠማን ስጋ ባይነሳና ባያድነን መለኮት ዲያብሎስን አሸነፈ፣ ፈጣሪ ፍጡርን አሸነፈ። ምን ዜና ይሆናል ክርስቲያኖች? የሚሞት አካል ይዞ የማይሞት አካል ያለውን ዲያብሎስን ድል ሲነሳው ግን ድንቅ ሆነ። ይሄ ነው ድንቅ ነገር። ክብር ምስጋና ለመድኃኔዓለም ይሁንልን። ገብቷችሁ ከሆነ ይሄ ነገር ክርስቲያኖች አሁን ያልኳችሁ ገብቷችኋል? ግን ግልጽ ነው ለሁላችሁ። ዲያብሎስ ምን አይነት አካል አለው? የማይሞት እንደ ሰው የሚሞት የሚቀበር የሚደክም አይደለም። ኃያል ነው። ምንም ጸጋውን ቢያጣ ምንም ክብርን ቢያጣ የማይሞት የማይሸነፍ ብርቱ ጠላት ነው። ተመልከቱ። ርቦት የደከመ መስቀል ተሸክሞ የደከመ 14 ምዕራፎችን መስቀል ተሸክሞ የጠወለገ ፊት ይዞ በደከመ ስጋ የማይደክመውን ፍጡር ዲያብሎስን ድል ሲነሳው ግን ድንቅ ሆነ። ድንቅ ጌታ ድንቅ አደረገና አዳነን። ክብር ምስጋና ለዚህ አምላክ፣ ክብር ምስጋና ለዚህ ጌታ ይሁንልን። እና መስቀሉን መሰላሉን ስናስብ እንግዲህ ተመልከቱ። በእንጨት ፍሬ ምክንያት ወደዚህ ምድር መጣን። በዚያው እንጨት ግንድ መስቀል ሲሆን ደግሞ ተመልከቱ፣ በዚያው መስቀል እንደገና ወደ ላይ ወጣን ማለት ነው። የዕፀ በለሱ ፍሬ ከገነት ወደዚህ ምድር አወረደን። የዕፀ በለሱ ግንድ ደግሞ መስቀል ሆኖ የክርስቶስ ሥጋው ተቆርሶበት ደሙ ፈሶበት እንደገና ወደ የተወሰደን ማለት ነው፣ ወደ ሰማይ ወሰደን። ስለዚህ መሰላል መጀመሪያ ወረድንበት ኃጢአት ሰርተን እግዚአብሔርን አሳዝነን፣ ክርስቶስ ደግሞ መስቀል ላይ ሥጋውን ሲቆርስ ደሙን ሲያፈስ ያው የወረድንበት መስቀል፣ ያው ወደ ሲኦል የተንደረደርንበት መስቀል፣ የእግዚአብሔርን ሕግ የጣስንበት ያ የዕፀ በለስ ፍሬ መሰላል ሆኖ እንደገና ወደ ቀደመ ክብራችን ወደ ቀደመ ሀገራችን ወጣንበት። ያዕቆብ ያየው መሰላል የተፈጸመ ትንቢቱ የደረሰ ምስጢሩ የተፈጸመ ዛሬ ክርስቶስ በተሰቀለበት ቀን ነው ማለት ነው። ክብር ምስጋና የያዕቆብን ራእይ ለፈጸመ የያዕቆብን ሕልም ለእኛ ላሳካ ለመድኃኔዓለም ክብር ምስጋና ይሁንልን።